ወያኔነት የሚባለውን በሽታ ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር እንደ መዋቅር እንደ ተቋም ስልጠና የሚሰጥ ድርጅት የሚያቋቁም መዋቅር የሚዘረጋ ሰዎች የሚያሰባስብ እንደ ተቋም መሆን የለበትም። ሁለት እንዳስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። ማንም ሰው በጭራሽ ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያልነብን። ወያኔ የሚባል ኢትዮጵያን በጣም ባሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማም ብሎ ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታነቡ። ስለሱ የተሳለ ስዕል አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። በምንም መልኩ በክፉም በደጉም አታንሱት። መጥፎ በሽታ ነው። ሳታውቁት እናንተን ይጋባል ብለን